ኢየሱስም መልሶ እንዲህ አለ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎችም እጅ ወደቀ። እነርሱም ደግሞ ገፈፉት፣ ደበደቡትም፣ በሕይወትና በሞት መካከልም ትተውት ሄዱ። ድንገትም አንድ ካህን በዚያ መንገድ ወረደ፣ አይቶትም ገለል ብሎ አለፈ። እንዲሁም ደግሞ አንድ ሌዋዊ ወደዚያ ስፍራ መጣና አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶትም አዘነለት። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍሶ አሰራቸው። በራሱ አህያም ላይ አስቀምጦት ወደ እንግዳዎች ማደሪያ ወሰደው፣ ጠበቀው። የሉቃስ ወንጌል ምዕራፍ 10 ከቁጥር 30 እስከ 34። እያዩ አላዩኝ መንገድ ላይ ወድቄ ሚደርስልኝ ጠፍቶ በሐዘን ማቅቄ ሳምራዊው ግን አዘንክ ልብህ ራራልኝ አላለፍከኝ አባ በስስት አየኸኝ ሳምራዊው ግን አዘንክ ልብህ ራራልኝ አላለፍከኝ አባ በስስት አየኸኝ እያዩ አላዩ መንገድ ላይ ወድቄ ሚደርስልኝ ጠፍቶ በሐዘን ማቅቄ ሳምራዊው ግን አዘንክ ልብህ ራራልኝ አላለፍከኝ አባ በስስት አየኸኝ ሳምራዊው ግን አዘንክ ልብህ ራራልኝ አላለፍከኝ አባ በስስት አየኸኝ የሚታረስ ሞልቶ ሳታለብሰው አያድ ሰው የዘነጋው ሰው ቆሟል ባንተ ፍቅር። እንዲህ ነህ ጌታዬ መውደድህ ሚረታ ባዘኔ ታሰረን ደርሰህ የምትፈታ እያዩ አላዩ መንገድ ላይ ወድቄ ሚደርስልኝ ጠፍቶ በሐዘን ማቅቄ ሳምራዊው ግን አዘንክ ልብህ ራራልኝ አላለፍከኝ አባ በስስት አየኸኝ ሳምራዊው ግን አዘንክ ልብህ ራራልኝ አላለፍከኝ አባ በስስት አየኸኝ ወዳጅ የሚቀርበኝ ቀኔን ያየነው አንተ ግን ጌታዬ የማትቀየረው ወረተ ታይታ ፍቅር የሌለብህ ከቶ ምሕረትህ የሚፈስ በሕይወቴ ሞልቶ እያዩ አላዩኝ መንገድ ላይ ወድቄ ሚደርስልኝ ጠፍቶ በሐዘን ማቅቄ ሳምራዊው ግን አዘንክ ልብህ ራራልኝ አላለፍከኝ አባ በስስት አየኸኝ ሳምራዊው ግን አዘንክ ልብህ ራራልኝ አላለፍከኝ አባ በስስት አየኸኝ
ቁስልና ደሜ ሳያባራ ይፈሳል። ወዳጅ ተጸይፎ ከእኔ ርቋል። ታዲያ በዛ ጊዜ ሳትጸየፈኝ የቀረብከኝ አንተ ሳትንቅ ያቀፍከኝ እያዩ አላዩ መንገድ ላይ ወድቄ ሚደርስልኝ ጠፍቶ በሐዘን ማቅቄ ሳምራዊ ግን አዘንክ ልብህ ራራልኝ አላለፍከኝ አባ በስስት አየኸኝ ሳምራዊ ግን አዘንክ ልብህ ራራልኝ አላለፍከኝ አባ በስስት አየኸኝ እያዩ አላዩ መንገድ ላይ ወድቄ ሚደርስልኝ ጠፍቶ በሐዘን ማቅቄ ሳምራዊ ግን አዘንክ ልብህ ራራልኝ አላለፍከኝ አባ በስስት አየኸኝ ሳምራዊ ግን አዘንክ ልብህ ራራልኝ አላለፍከኝ አባ በስስት አየኸኝ